ስልጣን ከያዙ በኋላ በ3500 በመቶ ሀብታቸው የጨመረው ባለስልጣን መነጋገሪያ ሆነዋል። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ የአዲስ 24 ወዳጆች፣ በዛሬው ዜናዎቻችን የኤርትራ ገንዘብ በትግራይ ከተሞች መገበያያ ስለመሆኑ እንመለከታለን። የአቡኑ ዶክተር ደሳለኝ ጫኔ ማስጠንቀቂያ፣ የአማራ ምክትል ርዕሰ መስተዳድር የተናገሩት አነጋጋሪ አስተያየትም በዝርዝር የምንመለከተው ጉዳይ ይሆናል። የተከበራችሁ የቻናላችን ተከታታዮች እስከ መጨረሻው ዜናችን አብራችሁን ብትቆዩ እነዚህና ሌሎች ዜናዎች ታገኛላችሁ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሁኑ። ወደ ቀዳሚው ዜና እናልፋለን። ቀደም ሲል በድንበር አካባቢዎች ብቻ ተወስኖ የነበረው የኤርትራ ገንዘብ ወይም ናቅፋ ዝውውር አሁን ወደ ዋና ዋና የትግራይ ከተሞች መስፋፋቱን ከአደገኛ የኮንትሮባንድ ንግድ ጋር መያያዙን ተከትሎ ኢኮኖሚያዊና ፖለቲካዊ አንድምታው አሳሳቢ መሆኑ ተንታኞች ገልጸዋል። የኤርትራ ናቅፋ እንደ አዲግራት፣ አድዋና መቀሌ ባሉ ከተሞች በስፋት እየተሰራጨ ነው። በድንበር አካባቢዎች አንድ ናቅፋ እስከ 15 የኢትዮጵያ ብር እየተመነዘረ ሲሆን ይህ አሃዝ ከመደበኛው የምንዛሬ ተመን በእጥፍ የላቀ ነው። የኢኮኖሚ ባለሙያዎች እንደሚገልጹት የናቅፋ በኢትዮጵያ ገበያ ውስጥ መስፋፋት የሀገሪቱን የገንዘብ ሉዓላዊነት ወይም ሞኔታሪ ሶቨርኒቲ የሚፈታተን ነው። ስማቸው እንዳይጠቀስ የፈለጉ አንድ የኢኮኖሚ ተንታኝ እንደተናገሩት በአንዱ ሉዓላዊ ሀገር ውስጥ የሌላ ሀገር ገንዘብ በስፋትና በህገወጥ መንገድ መገበያያ ሆኖ ሲያገለግል የማዕከላዊ ባንክን የገንዘብ ቁጥጥር ያዳክማል። ይህ ደግሞ ቀድሞውኑም በጦርነት የተጎዳው የትግራይ ኢኮኖሚ ለዋጋ ንረትና ለኢኮኖሚያዊ አለመረጋጋት ይዳርጋል ብለዋል። በትግራይ ያሉ የባንክ ባለሙያዎች በበኩላቸው የናቅፋ መስፋፋት አንዱ ምክንያት በክልሉ ያለው የኢትዮጵያ ብር እጥረት መሆኑን ይጠቁማሉ። በጸጥታ ስጋት ምክንያት ህብረተሰቡ ገንዘቡን ከባንክ አውጥቶ በቤቱ እያከማቸ ነው። ይህ የጥሬ ገንዘብ እጥረት ወይም ካሽ ሾርቴጅ የፈጠረውን ክፍተት ናቅፋ እየሞላው ነው ሲሉ አንድ የባንክ ባለሙያ ሁኔታውን አብራርተዋል። የፖለቲካ ተንታኞች ይህንን ጉዳይ ከቀጠናው የጸጥታ ሁኔታ ጋር ያያይዙታል። ከትግራይ ወደ ኤርትራ የሚመጡ እንደ ነዳጅ፣ እህልና ወርቅ ያሉ ስትራቴጂካዊ ምርቶች መሆናቸው በኢትዮጵያ ላይ ተጨማሪ የኢኮኖሚ ጫና እንደሚፈጥርም ይገመታል። አንድ የቀጠናው ፖለቲካ ተንታኝ ይህ የድንበር ንግድ ተራ ልውውጥ ብቻ አይደለም። የኤርትራ ወታደሮችና የድንበር የጸጥታ አካላት በዚህ ህገወጥ ንግድ ውስጥ እጃቸው መኖሩ ጉዳዩን ከመደበኛ ንግድ ወደ ተደራጀ የኢኮኖሚ ዘርፍ ኦርጋናይዝድ ኢኮኖሚ ኤክስፕሎይቴሽን ያሸጋግረዋል። በተለይም ወርቅ በዶላርና በናቅፋ እየተገዛ መውጣቱ የሀገሪቱ የውጭ ምንዛሬ ክምችት የሚጎዳ ነው ሲሉ አስጠንቅቀዋል። በባድማ፣ ራማ፣ ጾራና ዛላምበሳ አካባቢዎች የድንበር ንግዱ የሞቀ ሲሆን ነጋዴዎች ከኤርትራ ሳሙና፣ ዘይትና ኤሌክትሮኒክስ እያስገቡ ከዚህ ደግሞ ነዳጅና የቁም እንስሳት ይልካሉ። በመቀሌ 1 ሊትር ነዳጅ 220 ብር ሲሸጥ ድንበር ላይ ግን ከ300 ብር በላይ በኮንትሮባንድ እንደሚሸጥ መረጃዎች ያሳያሉ። ይህ ጉዳይ በክልሉና በፌዴራል መንግስት ትኩረት ካልተሰጠው በትግራይ መልሶ ማቋቋም ሂደት ላይ እንቅፋት ሊፈጥር እንደሚችል ባለሙያዎች ያሳስባሉ። የሶማሌላንድ እውቅና ለኢትዮጵያ የሚኖረው ትልቅ እድልና ተስፋ ወይም ተግዳሮት በስሌትና በሰከነ አግባብ መፈተሽ ያስፈልጋል ሲሉ ደሳለኝ ጫኔ ተናገሩ። የሶማሌላንድ እውቅና ለኢትዮጵያ የሚኖረው ትልቅ እድልና ተስፋ ወይም ተግዳሮት በስሌትና በሰከነ አግባብ መፈተሽ እንደሚያስፈልግ የህዝብ ተወካዮች ምክር ቤት አባል ደሳለኝ ጫኔ ተናግረዋል። በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱም የማይቀር ይመስላል። እስራኤል ለሶማሌላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው። እስራኤል ሶማሌላንድን እውቅና መስጠቷ በምላሹ ወታደራዊ ቤዝና የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሹኩቻ በቀጠናው የበላይነት ማግኘት የሚያስችላት ሲሆን በምላሹ ሶማሌላንድ ጋዛውያንን የመቀበል ግዴታም የሚጣልባት ይመስላል። ውሳኔው ሶማሌን፣ ግብጽ፣ ተርኪንና አብዛኛው የአረብ ሊግ ሀገራት የሚያስከፋ ሲሆን ለሶማሌላንድ ምናልባት ደግሞ ለኢትዮጵያና አረብ ኢምሬትን የሚያስደስት ይመስላል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍት ይችላል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም በሌላ በኩል ግን አካባቢውን የታላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት አለ። በሌላ በኩል ይህ ውሳኔ በግብጽና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል።
ኢትዮጵያ በዚህ ውጥረት ውስጥ የጂኦ ፖለቲካዊ ፍጥጫ ማዕከል እየሆነች መምጣቷም አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበቧ አደጋም ስጋት ሊሆንባት ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሊላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብጽ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመቀበል ፍላጎት ማሳደሯ የሚጠበቅ ይሆናል። የቀጠናው ዲፕሎማሲና ጂኦፖለቲካዊ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱ የማይቀር ይመስላል። ዘመነ ካሴን መያዝ አልቻልንም። ዘመነን መያዝ አስቸጋሪ የሆነበት ምክንያት ደግሞ ዘመነ ፈሪ ነው። ስለሆነም ጥላው አይያዝም፣ 4 ኪሎም አይደርስም ሲሉ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ዶክተር አብዱ ሁሴን ከሰሞኑ በነበረ ህዝባዊ ስብሰባ ላይ ተናግረዋል። ዘመነ ካሴ ጋር እንደደወሉ የተናገሩት ምክትል ርዕሰ መስተዳደሩ አላማቸው ኢሳያስን 4 ኪሎ ማስገባትም ነው ብለዋል። በግንቦት ወር ይፋ የተደረገው የፋይናንስ መረጃ እንደሚያሳየው የጥንዶቹ የተጣራ የሀብት መጠን በአንድ ዓመት ውስጥ ብቻ በ3500 በመቶ አድጓል። ይህም ሀብታቸውን ከ6 ሚሊዮን እስከ 30 ሚሊዮን ዶላር አድርሶታል። በተለይም የባለቤታቸው ኩባንያ የሆነው ሮዝሊክ ካፒታል እንደ አውሮፓውያን አቆጣጠር በ2023 ከ1000 ዶላር በታች ዋጋ እንደነበረው ተመልክቶ የነበረ ቢሆንም አሁን ላይ ከ5 ሚሊዮን እስከ 25 ሚሊዮን ዶላር እንደሚገመት በሪፖርቱ ተገልጿል። ኒውዮርክ ፖስት እንደዘገበው የባለቤታቸው ኩባንያ ባለፉት 2 ወራት ውስጥ 9 የሚሆኑ የኩባንያው አማካሪዎችና ባለስልጣናት ስም ከድረገጹ ላይ አጥፍቷል። ከተወገዱት ስሞች መካከልም የቀድሞ የፕሬዝዳንት ኦባማ ባለስልጣናት ለምሳሌ በባህሬንና በቻይና አምባሳደር የነበሩት አዳም ኤርሊና ማክስ ቦክስ እንዲሁም የዲሞክራቲክ ብሔራዊ ኮሚቴ ሰዎች ይገኙበታል። የብሔራዊ የህግና ፖሊሲ ማዕከል አማካሪ የሆኑት ፓል ካሜናር ለኒውዮርክ ፖስት ሲናገሩ ብዙ እንግዳ ነገሮች እየፈጠሩ ነው። ትውልደ ሶማሌ የሆኑት የሚኒሶታ ተወካይ የሆኑት ኢልሃን ኦማር የባለቤታቸው ቲም ማይኔት የኢንቨስትመንት ኩባንያ ከድረገጹ ላይ ቁልፍ መረጃዎችን ማጥፋቱና የጥንዶች ሀብት በአንድ ዓመት ውስጥ በከፍተኛ ሁኔታ መጨመሩን ተከትሎ ዳግም ከፍተኛ ትችት ውስጥ ገብቷል። ኢልሃን ወደ ስልጣን ስትመጣ ምንም አልነበራትም። አሁን ግን ሀብቷ እስከ 30 ሚሊዮን ዶላር ሊደርስ ችሏል። ስለዚህ ጉዳይ ግልጽ ማብራሪያ መስጠት አለባት ብለዋል። ይህ ጉዳይ ትኩረት የሳበው በሚኒሶታ ግዛት መንግስት ገንዘብ በማጭበርበር ወንጀል ተጠርጥረው 90 ሰዎች በተከሰሱበት አንዳንዶቹም ጥፋተኛ በተባሉበት ወቅት ነው። በዚህ የማጭበርበር ወንጀል ከተከሰሱት ሰዎች መካከል 3ቱ ከኢልሃን ኦማር ጋር ግንኙነት እንዳላቸው ቢነገርም እሳቸው ግን በወንጀሉ ክስ አልተመሰረተባቸውም። ኢልሃን በኮቪድ-19 ወቅት ለህፃናት ምግብ ተደራሽ ለማድረግ በሚል የመንግስት ቁጥጥር የሚያላላ ህግ በመደገፋቸው ምክንያት ይህ ክፍተት ለዘርፉ ምቹ ሆኗል የሚል ወቀሳ ይቀርብባቸዋል። ፎክስ ኒውስ ህጉን በመደገፍሽ ተጸጽተሽ ታውቂያለሽ ወይና ለዝርፊያው ምክንያት ሆኗል ብለሽ ታስቢያለሽ የሚል ጥያቄ ላቀረበላቸው ኢልሃን ኦማር በፍጹም አልጸጸትም፣ ህጉ ህፃናትን ለመመገብ ረድቷል የሚል አጭር ምላሽ ሰጥተዋል። ውድ የአዲስ 24 ዜና ተከታታዮቻችን የእስካሁኑ ዜናዎች ያደመጣችሁትን ይመስል ነበረ። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑን እንላለን። መልካም ጊዜ ይሆንላችሁ።